አንድ ነገር ብቻ ልናገር በዚህ ውስጥ በወደደን በልጁ በክርስቶስ ኢየሱስ ከአሸናፊዎች ሁሉ እንበልጣለን። በወደደን በልጁ በክርስቶስ ኢየሱስ ከአሸናፊዎች ሁሉ እንበልጣለን። አሸናፊ ያደረገን እግዚአብሔር የተመሰገነ ይሁን። በልጁ በክርስቶስ ኢየሱስ በማመናችን ድልን አግኝተናል። ያሸነፍነው ዓለምን፣ ሰይጣንና ስጋን አሸንፈናል። በልጁ በክርስቶስ ኢየሱስ በትንሣኤ ኃይል ጉልበት መኖር እንችላለን። ይህ የትንሣኤ ጉልበት ድልን የምናደርግበት፣ ኃጢአትን የምናሸንፍበት፣ ክፉን አሸንፈን የምንቆምበትና ለእግዚአብሔር ክብር እንደሚገባ እንድንኖር የሚያስችለን ጸጋ ነው። ስለዚህ በውስጣችን ባለው በትንሣኤ ኃይል ብንኖር አሸናፊዎች እንጂ ተሸናፊዎች አንሆንም። ይህን እንድንሆን የረዳንን እግዚአብሔር እናመሰግናለን። ሁሉ በእርሱ ለእርሱ ሆኖልናልና ለእሱ ለዘላለም እስከ ዘላለም ክብር ይሁንልን። የእግዚአብሔር ፍቅር የጌታችን የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ተባረኩ። በጊዜውም ያለ ጊዜውም በተሰጠን ጸጋን በርታ። በጌታ በኢየሱስ ስም አሜን።